ማለት ነው ራሱ። ስለዚህ ሙረተብ ማለት ወይም መርተባ የሚለው ነገርና መርተባ የሚለው ቃል ደረጃ ማለት ነው። መራቲብ ማለትና ሙርተባት የሚባለው ደግሞ ደረጃዎች ማለት ነው፣ ሌላ ነገር አይደለም። መራቲቡል ቀደር ማለት የቀደር ደረጃዎች ማለት ነው። የቀደር ደረጃዎች በአራት ይከፈላሉ። መርተበቱል ኢልም፣ መርተበቱል ኪታብ፣ መርተበቱል መሻያ እና መርተበቱል ኸልቅ ተብለው ለአራት ይከፈላሉ ማለት ነው። እንግዲህ መርተበቱል ኢልም የሚባለው ዓለም ሳይፈጠር ዘመን ሳይቆጠር ፍጥረት የሚባል ነገር ከመኖሩ በፊት አላህ ሁሉን ነገር ያውቃል የሚል ትምህርት፣ እሱ ምን ይባላል? መርተበቱል ኢልም ይባላል ማለት ነው። ከዛ በኋላ አላህ እስከ ቂያማ ቀን ድረስ ምንድነው ሀፕን የሚያደርገውን የሚለውን ያውቀዋል። ያ የሚያውቀውን ነገር ጽፎታል ብለን የምናምነው እሱ ምን ይባላል? መርተበቱል ኪታብ ይባላል። ሁለቱ መርተበቱል ኪታብ ራሱ በሁለት ይከፈላል። ራሱ አላህ አምላካችን አላህ አስቀድሞ የሚሆነውን ስለሚያውቀው ጽፎታል አጠቃላይ ማለት ነው። እንዲሆን በጻፈው ላይ ያንተ ድርሻ የለበትም። ለምሳሌ ወንድ ሴት ምናምን የሚባሉ ነገር ተጽፈው ነው ራሱ ያሉት፣ ያንተ ድርሻ የለበትም። ሰዎች ስለሚያደርጉት ያለ እውቀት ተጽፏል። ምን እንደተጻፈ ግን አልነገረንም። ዋናው ነገር አላህ ማወቁ ነው። ያወቀውን ነገር ጽፎታል ብለን ነው የምናምነው። ሶስተኛው ደግሞ ምንድነው? መርተበቱል መሽያ ይባላል። የአላህ ፈቃድ ማለት ነው። ምንም ነገር ዓለም ላይ ሲከናወን አላህ ፈቅዶ ነው እንትን የሚከናወነው እና የአላህ ፈቃድ እዚህ ጋር ደግሞ በሁለት ይከፈላል ራሱ ማለት ነው። ኢራዳ ምን ማለት ነው? ኢራዳ ከዊኒና ኢራዳ ሸርዒ ተብሎ ለሁለት ይከፈላል። ኢራዳ ከዊኒ ያንተ ድርሻ የለበትም። የሚሻውን ይፈጥራል፣ የሚሻውን ወንድ ያደርጋል፣ የሚሻውን ሴት ያደርጋል በሚለው። ኢራዳ ሸርዒ በሚባለው ነገር ላይ ደግሞ ፐርሚሽን ነው ለአንተ የተሰጠ፣ ነፃ ፈቃድ ተሰጥቷል። አላህ ፈቅዶ ነው ነፃ ፈቃድ ለአንተ የሰጠ፣ በነፃ ፈቃድ እንድታማረጥ ማድረጉ እሱ ይባላል ማለት ነው። አራተኛው ደግሞ መርተበቱል ኸልቅ የሚባለው ነገር ምንም ነገር የፈጠረው አላህ ነው ብለን ነው የምናምነው። በዓለም ላይ የሚከናወኑት ነገሮች በአጠቃላይ አላህ ነው ፈጥሮ ያመጣቸው ብለን ነው የምናምነው፣ ፈቅዶ ማለት ነው። ለምሳሌ ስራ ራሱ የሰው ስራ የሚባለው የአመል የሚባለው ዲድ የሚባለው ነገር አላህ ነው የፈጠረው። ዲድ የሚባለው ነገር አራት ኮምፖነንቶች አሉት። የመጀመሪያው ቁስ ነው፣ ሁለተኛ ታይም ነው፣ ሶስተኛ ስፔስ ነው፣ አራተኛ እና መጨረሻ ደግሞ ፍሪ ዊል ነው። ለምሳሌ አንድ ሰው በቦክስ ቢማታ የተማታበት እጅ አላህ ነው የፈጠረው። ስንት ሰዓት ነው የመታው? 4 ሰዓት ላይ። ጊዜውን የፈጠረው ማን ነው? አላህ ነው። የት ነው የመታው? ፒያሳ። ቦታውን የፈጠረው ማን ነው? አላህ ነው። እንዴት ሊመታው ቻለ? በፍሪ ዊሉ። ፍሪ ዊሉ ማን ነው የሰጠው? አላህ ነው። ሰውየው ታዲያ በምንድን ነው የሚጠየቀው ከተባለ ሰውየው የሚጠየቀው በኢንተንሽን ነው፣ በውጥን፣ በአረብኛ በንያው ነው እንትን የሚጠየቀው ማለት ነው። ስለዚህ እነዚህ እንደው በጥቅሉ ነው። እያንዳንዱ ነገሮች ሰፊ ነገሮች አሏቸው ቴዎሎጂካሊ ማለት ነው። ግን እንደው ለራም ማስታገሻ ከሆነ አላቅም ምን ያህል እንደጠቀም አላቅም። እነዚህ የእንትኖቹን ይሄን ይመስላሉ። መራቲቡል ቀደር የሚባሉት መርተበቱል ኢልም፣ መርተበቱል ኪታብ፣ መርተበቱል መሻያና መርተበቱል ኸልቅ ተብለው ለአራት ይከፈላሉ ማለት ነው። ይሄን ይመስላል። ጥያቄ ያላችሁ ልጆች ገብታችሁ መጠየቅ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ሰላም ወራህመቱላሂ ወበረካቱ። እንትን ላይ ሐዲስ ላይ ያለው ለምሳሌ አንድ ሰው መልካም ስራ ሲሰራ ቆይቶ በሱና በጀነት መካከል ስንዝር ስትቀረው እንትኑ ይቀድምና ጽሁፍ ወይም ኪታብ ጻፈ ይቀድምና ወደ ጀሃነም ይገባል። መጥፎ ስራ ሲሰራ ኑሮ ወይም ደግሞ የጀሃነም ስራ ሲሰራ ኑሮ መጨረሻ ላይ ሲደርስ ግን መልካም ስራ ሰርቶ ወደ ጀነት ይገባል የሚለው ሐዲስ ላይ። ጥሩ ጥያቄ ነው የጠየቀው። እሱ ግን እዛ ጋር ረሱል ሰለላሁ ዐለይሂ ወሰለም ለመናገር የፈለጉት አንድ ሰው አህለል ጀና ስራ እየሰራ ነገር ግን ባለው እውቀት ውስጥ የነበረው ነገር ይቀድምና ማለት ያለው እውቀት ላይ ያለው ነገር ሌላ ነው። የጀነት ስራው ለምሳሌ መቀዶኒያ ቢኒያም የሚባል ሰው ታውቃለህ አይደል? መቀዶኒያ ውስጥ የሚሰራ ሰው ቢኒያም የሚባል አላውቀውም ኡስታዝ። መቀዶኒያ ውስጥ የሚሰራ ለአረጋውያን የሚንከባከብ የተጎዱ ሰዎችን የሚንገንትን አለ መቀዶኒያ። አሁን ያ የሚሰራው ስራ መልካም ስራ ነው። ያንን ስራ ሰርቶ ነገር ግን የሚሰራው ስራ የጀነት ስራ ነው የሚሰራው። ነገር ግን ኢማን የለውም የሱ ስራ። ባለው እውቀት ውስጥ ያለው ነገር እሱ ካዲ እንደሆነ ነው፣ እምነት እንዳለው አይደለም። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አሁን ያጠቀጥቅስ ላይ ኢማም ሙስሊም መጽሐፍ 46 ቁጥር 19 ላይ ነው የምታገኘው። የአላህ መልእክተኛም እንዲህ ያሉ፣ አንድ ሰው በሰዎች ፊት ልክ እንደ ጀነት ሰዎች ስራ ይሰራና ከእሳት ሰዎች ነው። አንድ ሰው አሉ በሰዎች ፊት ልክ እንደ እሳት ሰዎች ስራ ይሰራል፣ ከጀነት ሰዎች ነው አሉ። ምን ማለት ነው? አንድ ሰው የጀሃነም ስራ እየሰራ ዝሙት እየሰራ ምን እየሰራ
ነገር ግን አንዱን አምላክ ነው የሚያመልከው የጀነት ነው ተቀጥቶ በኋላ ላይ ይመለሳል በሰዎች ፊት ሲታይ ግን በቃ የሆነ እንደ ኃጢአተኛ ነገር ሊታይ ይችላል ራሱ ማለት ነው ሌላ ቦታ ላይ ምን አሉ ረሱላህ ሰለላሁ ዐለይሂ ወሰለም በእርግጥ አንድ ሰው የጀነት ሰዎችን ስራ ለረጅም ጊዜ ይሰራና ከዛ ስራው በሳት ሰዎች ስራ ይደመደማል አልክ አሁን አንተ የጠቀስከው አንድ ሰው የሳት ሰዎችን ስራ ለረጅም ጊዜ ይሰራና ከዛ ስራው በጀነት ሰዎች ስራ ይላል ማለት ነው ይጠናቀቃል ብለው ነገርውናል አንድ ሰው የጀነት ሰዎች ስራ ለረጅም ጊዜ ይሰራና ከዛ ኢማን ስለሌለው ስራው በሳት ሰዎች ስራ ይደመደማል በተቃራኒው አንድ ሰው የሳት ሰዎችን ስራ ለረጅም ጊዜ ይሰራና ከዛ አማኝ ሆኖ ኢማን ስላለው ስራው በጀነት ሰዎች ስራ ይደመደማል ይሄንን ነው እየተናገረ ያለው ማለት ነው በሰው ፊት ሲታይ ግን ነገሩ ያለው የጀነት ሰዎች ስራ ሲሰራ መታየው የጀነት ሰዎች ስራ ሲሰራ ስታየው ማሻአላ ልትሉላት ይችላል ነገር ግን ውስጡ ኢማን የለው አንድ ሰው ደግሞ የጀሃነም ሰዎች ስራ ሲሰራ ታያለ ሲሰራ ግን ስታየው ይሄ ሰው ምን አይነት ስራ ነው ምናምን ትላለ ውስጡ ግን ኢማን ነበረው የሆነ ድክመት አለው ስለዚህ ረሱላህ ሰለላሁ ዐለይሂ ወሰለም አሉ አንድ ሰው በሰዎች ፊት ልክ እንደ ጀነት ሰዎች ስራ ይሰራል ከሳት ሰዎች ነው አሉ አላህ ይጠብቀን አንድ ሰው በሰዎች ፊት ልክ እንደ ሳት ሰዎች ስራ ይሰራል ከጀነት ሰዎች ነው አላህ ጋር ያለው ሌላ ነው ሰው ጋር ያለው ሌላ ነው የእኽላስ ጉዳይ ነው ጉዳዩ አንድ ሰው በይሉኝና የጀነት ሰዎች ነው ይሰራል ተፍተፍ ሲል ታያል አንተ ማሻአላ ትለዋል ነገር ግን አላህ ዘንድ ያለው ነገር ሌላ ነው ልቡ ሌላ ነው ልቡንም ያውቀው አላህ ነው ከዛ በኋላ እሱ ምንድነው መጨረሻው የሚደመደሙ በምንድነው የሳት ሰዎች ተብሎ ነው የሚደመደሙ አላህ ይጠብቀን ከነዚህ አይነት እኽላስ ከሌለው ስራ ሪያ ከሆነበት ይውልኝ ስሙልኝ ካለበት ስራ ይጠብቀን ማለት ነው እና ቆንጆ ጥያቄ ነው የጠየቀው ግልጽ ነው እንትኑ መልሱ አዎ ግልጽ ነው ኡስታዚ እኔ እዚህ ጋር ማለት እንትኑ ጋር ሳየው አልመጣልኝ ብሎ ነበር ሐዲሱን ሳየው መልካም ሲሰራ ቆይቶ መጨረሻ ላይ እንደዚህ ከሆነ ጥሩ ሲሰራ ቆይቶ መጥፎ ሲሰራ ቆይቶ እንደዚህ ማለት አጭር ጊዜ ማለት ነው አጭር ጊዜ ማለት ነው አንድ ስንዝር ሲቀረው ማለት አጭር ጊዜ ማለት ነው እሱ አጭሯ ጊዜ አላህ ዘንድ ነው ያለችው ዕውቀቱ ማለት ነው አጠቃላይ ያላ መልእክተኛ ምንድነው አንድ ሰው በሰዎች ፊት እንደ ጀነት ስራዎች ስራ ይሰራል ከሳት ሰዎች ነው አሉ አንድ ሰው በሰዎች ፊት እንደ ሳት ስራዎች ይሰራል ከጀነት ሰዎች ነው አሉ አየህ እዚህ ጋር ነው ያለው ነጥቡ ከዛ ይደመደማል የሳት ሰዎች ስራ ምንድነው ሲባል ለጀሃነም የሚደረገው ክህደት ነው ግን የሚሰራ የነበረው የጀነት ስራ ነው መልካም ስራ ይሰራል ምናምን ነገር በጣም ጥሩ ሰዎች አሉ ሁማኒቴሪያን ሰርቪስ ላይ የሚሳተፉ ሰዎች የጀነት ስራዎችን የሚሰራ ለረጅም ጊዜ ይሰራሉ ግን ኢማን የላቸውም የሳት ሰዎች ስራ ምንድነው ሽርክ አለባቸው አንድ ሰው ደግሞ የሳት ሰዎችን ስራ ይሰራል ለረጅም ጊዜ ይሰርቃል ያመነዝራል ምን ይላል ግን ለጀነት የሚዳርገውን ኢማን የሚባል ነገር ውስጥ አለው ወይም ደግሞ አላህን በብቸኝነት እያመለከ ነበር ሲኖር የነበረው እኔና አንተ ውጪውን ብቻ ነው ዛሂሩን ብቻ ነው የምንመለከተው አላህ ደግሞ አላህ ጋር ያለው ዕውቀት ደግሞ ሌላ ነው የሚወስንበት ይሄንን ነው እያሳየ ያለው መርሐባ ጀዛኩሙላህ ኸይረን ጀዛ ኡስታዚ ወያከላ ምርጥ ጥያቄ ነው ኡስታዝ ባረከላሁ ፊክ ይሄንን ነገር ግን በባይብል I don't know ከዚህ ጋር ምክንያቱም የረሱልን ሐዲስ ስትነግረኝ እኮ ስትናገር አንድ ጥቅስ ትዝ አለኝ ኡስታዝ መናገር ይቻላል በትንቢተ ሕዝቅኤል ምዕራፍ 18 ላይ አንድ ሰው ኃጢአት ሲሰራ ኖሮ በስከመጨረሻ ከተጸጸተና ከተመለሰ እንዲሁም የእግዚአብሔርን ትእዛዝና ሕግጋትን ካከበረ ያደረገው ነገርም አይቆጠርበትም ይላል ቢመለስ ነው በንስሐ ቢመለስ ነው የሚለው እሱ በንስሐ ቢመለስ አንዱ ደግሞ የዚህ ተቃራኒ ጻድቅ ሲጫወት የኖረ እና ነገር ግን እንዳልከው ውስጡ ሌላ ሆኖ መጨረሻ ላይ ጽድቅ የሰራው ነገር በሙሉ ያ የሰራው ነገር በሙሉ እንደማይቆጠርለት ይናገራል እዛ ምዕራፍ ላይ እንዴት ነው የሚታየው ይሄ ነገር ብዙ አይቀራረብም እሱ እንጃ የሚቀራረቡ ነው አላገኘሁትም እዚህ ጋር የሚያያዝ አይመስለኝም ራሱ ኦኬ እሺ ማክሲም ሰላም አለይኩም ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው እንዴት ነህ ሰላም ነኝ ያለው አልহামዱሊላህ ሰሂህ ቡኻሪ ላይ 3208 ላይ ከዚህ ጋር የተያያዘ ነገር አለና እሱ እንድታስረዳኝ ነበር ምን የተያያዘ ማለት ጥያቄውን ሳታቀርበው እንዴት ነው ሰሂህ ቡኻሪ ሰሂህ ሙስሊም ምትለኝ
ጥያቄውን አቅርበውና ከዛ በኋላ ነው እንትን የሚለው። ጉድ እኮ ነው። ጥያቄ ምን እንደሆነ ሳትናገር ምን እንደሚል ሳትነግረኝ ሰይ በኋላ ላይ አይ ስልኬ ላይ ስላለ አንድ ስልክ ነው ያዝኩትና ጥያቄውን አቅርበው እንትን ላይ ኢማም ቡኻሪ ላይ መጽሐፍ 1 ቁጥር 1 ላይ ብትለኝ ምን እንደሚል ኢማም ቡኻሪ ላይ እኔ በቃ ላይ አላፈዝኩት። ጥያቄውን ወደ መልሱ መገባው። ኦኬ እሺ እንትን ልጆች በ40 ቀናቸው አላህ አራት ትእዛዝ ይሰጣልና ስራውን ምናምን ነገር እንዲጻፍ ትእዛዝ ይሰጣል የሚል ሐዲስ አይቼ ነበር። እንደዛ ነው የሚጠየቀው እንደዛ ነው እንጂ አንተ ተጠየቀኝ ምኑን ላቀው እችላለሁ ራሱ ማለት ነውና አጀል የሚባል ነገር አለ። አጀል የሚባል ነገር ታውቃለህ? በኢስላም አውቃለሁ። አጀሉን ሙአለቅ ይባላል። የተንጠለጠለ ማለት ነው። አጀል የሚባለው በሁለት ይከፈላል በኢስላም ራሱ ማለት ነው። አጀሉን ሙአለቅና አጀሉል ምንድነው? አጀሉን ሙአለቅ ነው የተንጠለጠለ ማለት ነው። መላእክቱ መጥቶ በማዕፀን የጻፈው ነገር ሊሻር ወይም ሊሻሻል ስለሚችል መላኩ የጻፈው ሰው በመልካም ስራው የሚረዝምና በመልኩ መጥፎ ስራ የሚያጠር ሲሆን ተቅዲሩል ዑምሪ ይባላል። ያ ማለት የእድሜ ውሳኔ በሚባለው ነገር ማለት ነው። ቁርአን ላይ አላህ በሱረቱ አናም ምዕራፍ 6 ቁጥር 2 ላይ እርሱ ያ ከጭቃ የፈጠራችሁ ነው ከዚያም ጊዜን የወሰነ ነው እርሱ ዘንድ ደግሞ የተወሰነ ጊዜ አለ። ጊዜን የወሰነ ነው የሚለው አጀሉን ሙአለቅ ይባላል። ካመለከተ በኋላ እርሱ ዘንድ የተወሰነ ጊዜ ደግሞ አለ ሲል ደግሞ አጀሉን ሙሰማ ይባላል። ስለዚህ እነሱ ነው የሚያወራው። አላህ በሱረቱ ረድ ምዕራፍ 13 ቁጥር 39 ላይ አላህ የሚሻውን ያብሳል ያጸድቃልም የመጽሐፉ መሰረት እርሱ ዘንድ ነው አለ። የሚያብሰውና የሚያጸድቀው ነገር አለ። አጀሉን ሙአለቅ አላህ የሚሻውና የሚያብሰው ነገር ነው። ይሄ ነገር ምንድነው? መላእክቱ መጥቶ የሚጽፈው ነገር ነው። ከዛ በኋላ ደግሞ ያኛው ግን አጀሉን ሙሰማ የሚባለው በጥብቁ ሰሌዳ ላይ ኡሙል ኪታብ በሚባለው ላይ የተጻፈ ነው። እሱ የተጻፈው አጠቃላይ ያለ ዕውቀት ነው። ቁርአን ላይ ብዙ ቦታ ላይ እንደዛ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ከአርሽ በላይ እርሱ ዘንድ ጻፈ ፍጥረትን በአጠቃላይ ይላል። በጥብቁ ሰሌዳ ላይ የጻፈው ነገር አለ። ያ የጻፈው ነገር ማንም ሊቀይረው አይችልም። በሱረቱል አናም ምዕራፍ 3 ቁጥር 145 ላይ ለማንኛውም ነፍስ በአላህ ውሳኔ ቢሆን እንጂ ልትሞት አይገባትም ጊዜው ግን ተወስኖ ተጽፏልና አለ። በሱረቱል ፋጢር ምዕራፍ 35 ቁጥር 11 ላይ እድሜው ከሚረዝመውም አንዲት ማይረዝምም ከእድሜውም አንድ ማይጎድልም በመጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ስለዚህ ይሄኛው ምንድነው? አጀሉል ሙሰማ ነው ራሱ ይሄ ማለት ነው። አጀሉል ሙሰማ ማለት በአጠቃላይ ያለ ዕውቀት የተጻፈበት ነገር ነው ራሱና ማንኛውም ነፍስ የሞት ጊዜዋን በመጣባት ጊዜ ፈጽሞ አታቆያትም ተብሎ የተባለ ነገር ነው። ይሄ ምን ይባላል? ተቅዲሩል አም ይባላል። ጥቅላይ ውሳኔ የሚወሰነው አምላካችን አላህ በጥብቁ ሰሌዳ ላይ የወሰነው ነው። ተቅዲሩል ደግሞ የውሚ ማለት የሚባሉ አሉ። የተለያየ ናቸው። ተቅዲር የሚባለው ነገር ያሉ ማለት ነው። እና እናቱ ማዕፀን ውስጥ መላእክቱ መጥቶ እንትን የሚለው ነገር አራት ነገሮች ይመጣሉ ማለት ነው። አራት ነገሮችን መጥቶ እንትን ይላል ማለት ነው። የተለያየ ነገሮች መጥቶ እንትን ይላል። ያ ነገር ሊሻር ሊቀየር ሊለወጥ የሚችል በመላእክቱ በሰውየው በሚሰራው መልካም ስራ ወይም ኸይር ስራ የሚቀየር ነገር ነው። ሊቀየር የሚችል ነገር ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ ላይ መጽሐፍ 59 ቁጥር 19 ላይ አሁን አንተ ኢማም ሙስሊም እንደተጠቀስከው ከዚያ አላህ መላእክቱን ይልክና አራት ቃላትን ሲሳዩንና ጊዜውን ስራውንና ሐዘኑን ወይም ደግሞ ደስታውን እንዲጽፍ ያዘዋል። አላህ በተወሰነ መልኩ ይነግረዋል ለመላእክቱ ይጽፋል። ያ ነገር ግን ምን መሆን ይችላል አለ የሚታበስ ነገር ነው ተብሎ ነው የተቀመጠው። በሱረቱ ረድ ምዕራፍ 13 ቁጥር 39 ላይ አላህ የሚሻውን ያብሳል ያጸድቃል አለ። የግለሰቡ ያለው ነገር ማለት ነው። አሁን ለምሳሌ ጊዜውን ሲል እድሜው ነው አይደለ? እድሜው የሚረዝመውና የሚያጥረው ነገር ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ያሉት? አደቡል ሙፍረድ መጽሐፍ 1 ሐዲስ 22 ላይ ሲናገሩ ምንድነው ያሉት? ወላጆች የሚያከብር ለእርሱ መልካም ነው አላህ እድሜውን ያረዝመዋል ብለዋል። ተመልከት። አደቡል ሙፍረድ መጽሐፍ 2 ቁጥር 12 ላይ ደግሞ ማንም ጌታውን የሚፈራና ዝምድናን የሚቀጥል እድሜው ይረዝማል። ስለዚህ የእድሜ መርዘምና ማጠር የሚባለው ነገር ሰውየው ጋር ባለው ነገር ነውና ይሄ ነገር የእድሜ ማጠርና መርዘም አንደኛ በከይፍያ ሲሆን ሁለተኛ ደግሞ በከሚያ ነው ብለው ነው ያስቀመጡት። ከይፍያ ማለት ምንድነው? ኳሊቲው ነው። ኳሊቲው ነው፣ አይነቱ ነው። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ራሱ በሐዲስ ላይ ማለት ነው የእናንተ ቆይታችሁ ብለዋል ራሱ አንድ ቦታ ላይ ማለት ነው የኔ ኡማ የሚቆየው 1000 ዓመት ነው በአይነቱ ማለት ነው ብለው መወሰኛይቱ ሌሊት ከሺህ ወር በላጭ ናት ብለው አስቀምጠዋል። አላህ ለሌሊቱ ቀድር የሚባለው ያገኛት ማለት ነው። ስለዚህ ምንድነው ያ መወሰኛይቱ ሌሊት ምንድናት ብለን ስንል ውስጡ ያለው ኮንቴንት ነው። በረካ ይኖረዋል ነው። በበረካ ደረጃም ራሱ
ብዙ መሆን የሚችል ነገር አለው ማለት ነው። በመልካም ስራ የመጣ ማንኛውም ሰው 10 ቢጤዎች እናደርግለታለን ብለው አላህ ስላለን ረሱል ሰለላሁ ዐለይሂ ወሰለም ብለዋል። ማንም ረመዳንን የጾመ ከሸዋል ጋር 6 ወራት ያስከተለ ሁሉ አመቱን ሁሉ እንደጾመ ነው ይላል ብለው አስቀምጠዋል። ስለዚህ ይሄኛው ከምን አንፃር ነው? በረካ ከአይነት አንፃር የሚሆንበት ነገር አለ ማለት ነው። ሌላው ደግሞ ከየሚያ ነው፣ በኳንቲቲ ደረጃ በብዛት ደረጃ የሰው እድሜ መጠን በመልካም ስራ የህክምና ሰበብ በማድረግ ጥንቃቄ በማድረግ ሊረዝምም አሊያም መጥፎ ስራ በመስራት በግድየለሽነትና በዝርክርክነት ደግሞ ሊያጠር ይችላል። ለዛ ነው አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 71 ላይ እናንተ ያመናችሁ ሆይ ጥንቃቄን ያዙ ይላል። ስለዚህ ጥንቃቄ የሚባል ነገር መያዝ ይገባናል ማለት ነው። አሁን ወደ ንጽጽር እንግባ። ይሄ ከተመለሰልህ እንግባ ወደ ንጽጽር፣ ወደ ባይብል እንግባ። ትንሽ ነካነካ ላድርግ። አይ አልፈልግም። ይሄ ሐዲስ መረዳት ይችላል ፈለኩት እና ደግሞ አሁን ለምሳሌ ሪስኩ ሊጨምር ፈለገ ሌላ ይማራ ታዲያ አንተ ማፈልክ። ኦኬ እሺ ይቻላል። አዎ ወደ ባይብል ስገቡ ያ ጀማ መጽሐፈ ምሳሌ ምዕራፍ 2 ቁጥር 11 ላይ ጥንቃቄ ይጠብቅሃል ማስተዋልም ይጋርድሃል ተብሏል። ስለዚህ ጥንቃቄ የሚባል ነገር አለ። የሰው እድሜ ከተጻፈ አስቀድሞ የተጻፈ ነገር ካለው ለምንድን ነው ጥንቃቄ የሚደረገው የሚል ጥያቄ አለ። የሰው እድሜ አስቀድሞ እንደተጻፈ የሚናገር ማስረጃዎች አሉ ከተባለ አዎ መዝሙረ ዳዊት ምዕራፍ 139 ቁጥር 16 ላይ ወጥ ለኔ የተወሰኑ ዘመናት ገና አንዳች ነገር ወደ መኖር ሳይመጡ በመጽሐፍ ተመዘገቡ ብሎ ነው ያስቀመጠው። የተወሰኑ ዘመናት ማለት ነው። እድሜ ራሱ የሰው እድሜ ራሱ የተጻፈ ነው። መዝሙረ ዳዊት 139 ቁጥር 16 የተፈጠሩ ቀኖች ሁሉ አንድስ እንኳን ሳይቀር በመጽሐፍ ተጽፏል አለ። አንድስ እንኳን ሳይኖር አለ። ምንም ነገር ከመኖሩ በፊት የተፈጠሩ ቀኖቼ እኔ የምሞትበት ቀን በመጽሐፍ ተጽፏል ብሎ አስቀምጧል መዝሙረ ዳዊት ላይ ማለት ነው። በመጽሐፍ የተጻፈ ነገር ነው ሁሉ ነገር ማለት ነው። ግን ኦሪት ዘጸአት ምዕራፍ 20 ቁጥር 12 ላይ ስትመለከቱት አባትና እናትን አክብር አምላክ ያህዌ አምላክ በሚሰጥ ምድር ላይ እድሜ እንዲረዝም ይላል። ወይም ደግሞ ዘዳግም 5:33 ላይ በሕይወት እንድትኖሩ መልካም እንዲሆንላችሁ በምትወርሷት ምድር እድሜያችሁ እንዲረዝም ያህዌ አምላካችሁ ባዘዛችሁ መንገድ ሁሉ ሂዱ። ለምን? ስለዚህ የጊዜ አለው የመሞት ጊዜ አለው። ነገር ግን ተመልሶ ደግሞ እድሜ እንዲረዝም የሚል ነገር አለው። በሁለት ነገር ነው። አንደኛው ተቀላዩ ነው፣ አንደኛው በተናጠል። ለመሞት ጊዜ አለው። ክፉ ወይም እልከኛ መሆን ጊዜ ሳይደርስ ለሞት ይዳረጋል ብሎ ምንም ያስቀምጣል። መጽሐፈ መክብብ 3:2 ላይ ለመወለድ ጊዜ አለው ለመሞት ጊዜ አለው አለ። ነገር ሁሉ በጊዜው አድርጎ ሰራው ይላል መጽሐፈ መክብብ 3:11 ላይ። መጽሐፈ መክብብ ምዕራፍ 7 ቁጥር 17 ላይ ደግሞ እጅግ ክፉ አትሁን እልከኛም አትሁን ጊዜ ሳይደርስ እንዳትሞት አለ። የመሞት ጊዜ አለው ጊዜ ሳይደርስ እንዳትሞት ብሎ ያስቀምጠዋል። በእኛ ላይ ተንጠለጠለ ነገር አለው ማለት ነው። ነገር ግን ኢዮብ 14:5 ላይ የሰው እድሜ የተወሰነ ነው፣ የወሩ ቁጥር በአንተ ዘንድ ነው፣ እርሱ ሊተላለፍ የማይችል ዳርቻ ያደረገለት ይላል። አሁን ኢዮብ 14:5 ላይ ስትመለከተው የሰው እድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው ይታወቃል አለ። እርሱም ሊተላለፍ የማይችል ዳርቻ ያደረገለታል። የሰው እድሜ ከተወሰነ ለምንድን ነው ታዲያ እናትና አባትን አክብር እድሜ በዚህ ምድር ላይ እንዲረዝም እድሜ እንዳያጠር እያለ ምክር የሚሰጠን ስንል የሰው እድሜ ምንም ነገር ሳይኖር የተጻፈና የተወሰነ መሆኑ ጥቅል ሲሆን እድሜው እንዲረዝም የሚደረጉ መልካም ስራዎችና እንዲያጠር ከሚደረጉ ከክፉ ስራዎች መከልከል ደግሞ ተናጥል ነው ብሎ ነው የሚያስቀምጡት። በዚህ መልኩ ነው የሚያስቀምጡት። ይሄን ይመስላል ያ ጀማ። ሌሎቻችሁ ትምህርት እንታገኙበት ነው። እሺ ቀጥል ጥያቄ። እሺ እና አሁን ከርዝቁ እንጨምርለት የፈለገ ዝምድና ይቀጥል የተባለው በረካው ነው ቁጥሩ ነው? አንድ ጊዜ ማክሲማ ኡስታዝ ስልጣን ብትሰጠኝ ጥሩ ነው። ታች ጥያቄ አለን እያሉ ራይነርም አለ ጥያቄ አለና አስገቡን እያሉ ነው ኡስታዝ። አይ ራይነር አይገባም እኛ ጋር ኒጋ ከሌሎቹ ጋር ነው መቀጠል የሚችለው። እሺ ሌሎች እነ ሳላህ ምናምን አሉ ከታች አያዳምጥም። ቦታ ካታውን የሆነ ማወቅ ባለፈው ሞከርኩኝ ማወቅ አልፈለገም። ስለዚህ ቁጭ ብሎ ይማርክ ወይ ደግሞ ከሌሎች ጋር እንትን ማለት ይችላል። ቤት ውስጥ መቀመጥ ይችላል። ገስት ላይ መግባት ይችላል። ከፈለክ መግባት ትችላለህ። ራይነር መግባት ትችላለህ፣ መቀመጥ ትችላለህ። ግን ከኔ ጋር አታወራም። ባለፈው ነግሬሃለሁ። እድሉን ሰጥቼ መጠቀም አልቻልክም። ስለማታውቀው ነገር ላይ ዝም ብለህ በድፍረት ስለምትናገር አስቸጋሪ ነው ካንተ ጋር ማውራት። ግባና ቁጭ በል። በጸባይ እወድሃለሁ፣ ግን ራስን እስከምታሻሽለው ከሌሎች ጋር ይረዳዋል፣ ያግዘዋል። ኦኬ ጥሩ። ምን አልከኝ? ጥያቄን አቋርጠን ያሲን።
እሺ እንትን ሪዝቁ እንዲጨምር የፈለገ ሰው ከዘመድ ጋር ወይ ደግሞ ከቤተሰብ ጋር ዝምድና ይቀጥል የተባለው አሁን ሪዝቁ በረካ ነው የሚጨምረው ወይስ ቁጥርም ይጨምራል? ሁለቱንም ነው የሚሉት ዑለማዎች። በነገራችን ላይ ለሁለት ተከፍለዋል በዚህ ጉዳይ ላይ። ከሚያ ብለው የሚያስቡ አሉ፣ መጠኑም ነው ብለው የሚያስቡ አሉ። የሰው እድሜ መጠን በመልካም ስራ ሕክምና ሰበብ በማድረግ በጥንቃቄ በማድረግ ሊረዝም አልያ መጥፎ ስራ በመስራት በግዴለሽነት በዝርክርክነት ሊያጠር ይችላል ብለው ሀዘር ያስፈልጋል፣ ጥንቃቄ የዲስክሬሽን የሚባለው ነገር ያስፈልጋል ብለው ሱረቱ ኒሳ ምዕራፍ 4 ቁጥር 71 ላይ ይጠቅሳሉ። እናንተ ያመናችሁ ሆይ ጥንቃቄን ያዙ ይላል። ስለዚህ ጥንቃቄን ያዙ ስላለ አላህ ጥንቃቄን በማድረግ እንትን ይላል። ግን አጠቃላይ ግን መጨረሻ ያለችዋን ተጠንቀቅ ምን ብለህ መጨረሻ ላይ ያለችዋን አላህ ስለሚያውቃት እሷ ነገር ደግሞ በጥብቁ ሰሌዳ ላይ ተጽፏል። ይሄ መላእክታው ግን እንትን ያለው ግን አንተ ጋር ዝምድና በመቀጠል ምናምን ሊቀየር የሚችል ነገር ነው ብሎ እንዳስቀመጡት አይ እንደዛ አይደለም በረከቱ ነው ውስጡ ያለው ኮንቴንት ነው ብለው የሰው እድሜ ማጠርና እንትን የሚለው በከፊያ ነው እንጂ በከሚያ አይደለም። ከፊያ ማለት ያው አይነት ኳንቲቲ ነው ብለው አንድ ሰው በሚሰራው መልካም ስራ የእድሜው ከፊያ በመብቃቃት ይረዝማል። ለምሳሌ አንድ አመት 12 ወር ነው። ለይለቱል ቀድር በአመት አንድ ጊዜ ሲሆን ከ1000 ወር በላጭ ነው ተብሏል። 1000 ወር ደግሞ 83 አመት ነው። ስለዚህ ለምሳሌ አንድ ሰው 10 አመት ሙሉ ተከታትሎ ለይለቱል ቀድርን ያገኘ ሰው 830 አመት ይኖራል ማለት ነው፣ በበረካው ደረጃ ማለት ነው። በዚህ የተረጎሙትን ያስቀመጡት አሉ። አንተ ሴንስ የሚያደርግም ሁለቱንም መቀበል ትችላለህ። እኔ ሁለቱንም ነው የምቀበለው። ለምሳሌ ሹክራን። የመጨረሻ ጥያቄ አንድ ጠይቅ ኡስታዝ። ትችላለህ፣ ጠይቅ። እሺ ቀደርያዎች መንሃጅ ቀደርያ የሚባሉት እና እነሱ ምንድነው ቀደርያ ያስባላቸው ነገር እሱን ግልጽ ብታረግልኝ። ቀደርያ ያው ከመስራቹ ነው ሰውየው የተናገረው ሰውዬ ነው ራሱ ማለት ነው። ራሱ ሰውየው ራሱ ማለት ነው። ዲተርሚኒዝም በሚባለው ነገር ላይ ኮዛል ዲተርሚኒዝም የሚባል ነገር አለ። እንደገና ደግሞ ቴዎሎጂካል ዲተርሚኒዝም የሚባል ነገር አለ። ከጥንት ጀምሮ የነበረ ነው። በነገራችን ላይ አርስቶትልና ፕላቶ የሚባለው ወይም ደግሞ አርስታጣሊስና አፍላጦን የሚባለው የሚከራከሩበት የነበረ ነው። ከነሱ በኋላ ደግሞ የፔላርጌስና ይሄ ማን ነው አውግስቲኒዮስ የሚባለው ሲከራከሩበት የነበረ ጉዳይ ነው። እንዲህ ቀላል ነገር አይደለም ራሱ ማለት ነው። ከዛ በኋላ ነው የኛዎቹ ጋር መተው ኢንካር የተደረጉ አሉ። ሁለት ናቸው ራሱ ማለት ሁለት ጽንፎች አሉ እኛ ጋር። አንደኛው ያላ ውሳኔ ብቻ ነው ያለው ብለው የሚናገሩ ናቸው። ያላ ውሳኔ ብቻ ነው ያለው ሌላ ምንም ነገር የለም ብለው የሚባሉ አሉ። እነሱ ምን ይባላሉ? ይሄ ምንድነው የሚባሉት? ጀብርያዎች ይባላሉ። እነሱ የመጀመሪያዎቹ ማለት ነው። ጀብርያዎች ምንድነው የሚሉት? ምንም የሰው ድርሻ የለበትም ሁሉ ነገር ተወስኗል ብለው የሚያምኑ ነው። ጀብርያ ማለት ራሱ ጀበር ማለት በአረብኛ ምንድነው? ጀበረ ነው አይደለ? ተገደደ፣ መገደድ ማለት ነው ራሱ። ጀብርያዎች ይባላሉ። ስለዚህ ሰው ጀና የሚገባውና ጀሃነም የሚገባው ያለ ምርጫው ተገዶ ነው የሚል ይሄ ጽንፍ በእስላም ኢንካር ተደርጓል ማለት ነው። ኢንካር ታውቃለህ አይደል? ውድቅ ሪጀክሽን ከተደረጉ ነገሮች ናቸው። ሰው ፈቃድ አለው፣ ነፃ ፈቃድ አለው። እንዴት ነፃ ፈቃድ የለውም ተብለው ተወግዘዋል እንደዚህ። እነዛኞቹ ደግሞ የሚባሉት ደግሞ የቀደርያ የሚባሉት ደግሞ ሰውየው ራሱ ያመጣው ትምህርት ነው። የቀደርያ የሚባለውን ትምህርት ሰውየው ስላመጣው ቀደርያ የሚባለው ነገር ከሰውየው አንፃር ነው ራሱ ይሄንን ስም ያገኙት ማለት ነው። ቀደርያ ማለት አብዱል ቃድር ይባላል ሰውየው። አብዱል ቃድር ይባላል ሰውየው። ከሰውየው ስም የተወሰደ ነውና ሰው ጀናና ጀሃነም የሚገባው ያለ አምላክ ዕውቀትና ያለ አምላክ ውሳኔ በነፃ ፈቃድ ብቻና ብቻ ነው ብለው ነው የሚያምኑት። ምንም የሚያውቀው ነገር የለም። እሱ በቃ አንድ ነገር ካወቀ እንዴት የሱ ድርሻ አለበት ይላሉ። አዎ የሱ ድርሻ አለበት። ምንድነው? ያውቃል። ዕውቀቱ ማንም እንትን አይለው ያውቃል። ጀነትና ጀሃነም የሚገቡ ሰዎች ብሎ ለሁለት ጎራ ከፍሎ አላህ ከምንም ነገር ሳይፈጠር በፊት ወስኗል። እዛ ጎራ ውስጥ ግን መግባት ያለ መግባት የኢንዲቪጁዋሉ ራይት ነው፣ የግለሰቡ ድርሻ ነው፣ የግለሰቡ ውሳኔ ነው። ያንን ውሳኔ ማን ነው የሰጠው? አላህ ነው የሰጠው ለሰውየው ማለት ነው። እና ያንን አይቀበሉም እና የነሱም ውድቅ ተደርጓል። አላህ እንዴት አያውቅም ነው እነሱ የሚሉት። በፕሮቴስታንት ውስጥም አሉ ራሱ ምንድነው የሚባሉት? ሊበርቴሪያን ይባላሉ እነሱ፣ አርነታውያን ይባላሉ። እነሱም እንደዛ ነው። ወይም ደግሞ ምን ይባላል? ኦፕን ቴይዝም ይባላሉ፣ ወይም ኦፕንነስ ቴዎሎጂ ይባላል ማለት ነው። ቅድመ ውሳኔ ሆነ ቅድመ ዕውቀት የለም። የአምላክ ዕውቀትና የሰው ነፃ ፈቃድ የሚጣረሱና የሚናተፉ የሚላተሙ ሆድና ጀርባ ናቸው ብሎ የሚሉ አቋም ያላቸው ነው። እና የነሱ ከፍተኛ ጽንፍ ክፍት አምላካዊነት ይባላል በቴዎሎጂ ደረጃ። ኦፕን ቴይዝም ወይም ደግሞ ኦፕንነስ ቴዎሎጂ ይባላል ማለት ነው። እና ሁለቱም ናቸው የተወገዙት። እኛ ግን ምንለው ምንድነው? ያለ ዕውቀትና የሰው ነፃ ፈቃድ ኮምፓቲብል ነው፣ የሚናተፍ አይደለም፣ መሳ ለመሳ የሚሄድ ነው ብለን እናምናለን።
ይሄን ይመስላል ማክሲ። እሺ ኡስታዝ አመሰግናለሁ። ትንሽ ይሄ የቀዳ ወልቀድር ነገር ትንሽ ስለሚያወዛግብ እና ትንሽ ሰፊ ነገር ስለሆነ የተጻፈ ነገር አለ። እኔ ደግሞ በጣም ወደው አረፍ ጥያቄ ካለ መጠየቅ ነው ራሱ። ለምን ብዙ ጥያቄ ነበረኝ በቀድር ላይ ግን አሁን አጋጣሚ ስለገባው ጠፋብኝና አምጣው ዘርግፈው። ደግሞ እስልምና ጋር ነው መልስ የሌለው አምጣው ዘርግፈው። አይ ነው አሁን እኔ ጋር አለቀ ብዬ ነው ኡስታዝ። እኔ ጋር ጨረስኩ። እኔ ጋር አለቀ በለው። ቻርጅ አድርግና ና ተመልሰህ ኢንሻአላህ። እሺ በጣም አመሰግናለሁ። አቴኒ ታይም ነው የምነግርህ። አንድ ነገር ውስጥ እንዲቀመጥ አልፈልግም። እሺ ኡስታዝ ወላሂ ጠይቃለሁ። እሺ ፕሬዲስቲኔሽን ላይ የሚጠይቁ ሰዎች በአጠቃላይ አይምሯቸው ላይ ያለው ነገር በጣም ሰፋ ያለ ነገር ነው ያለው። ጥያቄ አይጠላም። እሺ ስለዚህ ምንም ነገር ጠይቅ። ላይቭ ስገባ ጠይቀኝ፣ ካልሆነ ቴሌግራም ላይ ላይቭ ስገባ ጠይቀኝ። ከሁለት አንዱ ነው። እሺ በደንብ የተሰራ ነገር ስላለ ማለት ነው። እሺ ኡስታዝ እሺ በጣም አመሰግናለሁ። ጀዛከላህ ወያከል ጥያቄ ያላችሁ ሰዎች በቀደር ዙሪያ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ? እንዴት ነህ? አልহামዱሊላህ ሰላም ነኝ አለ አልহামዱሊላህ። አይ በእስልምናው ዙሪያ ላይ እንኳን ጥያቄ የለኝም እና እንትን ላይ ያው መራቲቦችን ቅድም አንተም ስትናገር ነበር አሉ መራቲቦች። ይሄ ኪታባ የሚባለው መራቲብ እንትን በመጽሐፍ ቅዱስ ላይ ወይም በእነሱ እንትን ላይ አሁን ባለው መጽሐፍ ላይ እሱን የሚያመላክት ነገር ቀድሞ እንደተጻፉ የሚያመላክት አስተምሮች አሉ። ምናልባት እሱ ካሉ ለማወቅ ያለው እንዴታ ቅድምም ሳወራ ነበር ጨረፍ አድርጌ ግን ልዝገምልህ መሰለኝ። አለ ይሰማል? አዎ በቃ ማስታወሻ ይዛለው ድገምልኝ። ማስታወሻ ትይዛለህ ማለት ነው። ዓለም ሳይፈጠር በፊት ዘመን ሳይቆጠር በፊት መጽሐፍ አለው አምላክ ምንም ነገር ሳይኖር በፊት ማለት ነው። በዛ መጽሐፍ ላይ ሁሉ ነገር ተጽፏል። ሁሉ ነገር ምንም ነገር ሳይቀር ተጽፏል ተብሎ ተቀምጧል ማለት ነው። የቱ አካልክ መዝሙረ ዳዊት ምዕራፍ 139 ላይ አውጣ። መዝሙረ ዳዊት ምዕራፍ 139 ላይ መዝሙረ ዳዊት ሁላችሁም ጻፉ። በነገራችን ላይ ይጠቅማችኋል። ይሄ በጣም ወሳኝ ትምህርት ነው። ሌላ ጊዜም ሲጠይቋችሁ የጻፍኩ ነው። ምናልባት አንድ ስላስኩ ጽፋለሁ ጥቅሶቹን እየጻፍኳቸው። ኦኬ አይ ማውጣት ከፈልክ ባይብል ማውጣት ስለምትወድ አንተ ማውጣት ከፈልክ እሺ ይዛላውን አንተ ቁጥር 16 ላይ ማለት ነው። የግሪክ ሰብቱጀንቱ ምን ይላል? 39 ነው 69 መዝሙረ ዳዊት ምዕራፍ 139 ቁጥር 16። እሺ ግሪክ ሰብቱጀንቱ ምን ይላል መሰለ? ለኔ የተወሰኑልኝ ዘመናት ገና አንዳቸው ወደ መኖር ሳይመጡ በመጽሐፍ ተመዘገበዋል። ምንም ነገር ወደ መኖር ሳይመጣ አዲሱ መደበኛ ትርጉም እንደዛ ነው ያስቀመጠው። ግሪክ ሰብቱጀንትም እንደዛ ነው ያስቀመጠው። ይሄ መጽሐፍ የሚባለው ሰፈር የሚባል መጽሐፍ አለ ራሱ። አዲሱ መደበኛ ትርጉም የግሪክ ማስታወሻ ላይ ምን እንዳሉ ታውቃለህ? ሲያስቀምጡት የሰው ህይወት ዘመን በአምላክ መጽሐፍ የተወሰነ ነው። በመጽሐፍ የእግዚአብሔር ውሳኔዎች ሁሉ የተጻፉበት የሰማይ መዝገብ ነው ብሎ ነው ያስቀመጠው። የግሪክ ማስታወሻውን መመልከት ትችላላችሁ። የ1954 እትም ደግሞ የተፈጠሩ ቀኖች ሁሉ ነገር ሳይፈጠሩ በፊት በመጽሐፍ እንደተጻፈ ይናገራል። የተፈጠሩ ቀኖች ሁሉ አንድስ እንኳን ሳይኖር አለ በመጽሐፍ ተጻፏል። አንድስ እንኳን ሳይኖር ምንም ነገር ከመፈጠሩ በፊት በመጽሐፍ ተጻፉ ብሎ ነው ያስቀመጠው። መጽሐፍ ለሚለው ግሪክ ሰብቱጀንት ያስቀመጠው ቢብሊዮን ብሎ ነው ያስቀመጠው። አንድስ እንኳን ሳይኖር ማለት ምንም ነገር ሳይኖር ማለት ነው። የሰው ዕድሜ ሳይቀር ሁሉ ነገር የተጻፈበት መጽሐፍ አለ። ቅዳሴ ዘኤጲፋኒዮስ ምዕራፍ 14 ቁጥር 15 ላይ ከእርሱ የሚሰወር የለም፣ ሁሉ በእርሱ ዘንድ የተገለጠ ነው፣ በዓይኖቹ ፊት የተዘረጋ ነው፣ ሁሉ በመጽሐፉ የተጻፈ ነው ብሎ አስቀመጠ። ልትገምልህ ሳላችን ቅዳሴ ምን ኤጲፋኒዮስ ቅዳሴ ኤጲፋኒዮስ ምዕራፍ 14 ቁጥር 15 ላይ ምን አለ? ኤጲፋኒዮስ ማለት እንትና ነው የቆጵሮሱ ኤጲፋኒዮስ የሚባለው ማለት ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው ከ200 ዓመት በፊት ይሄን የጻፈው። ከእርሱ የሚሰወር የለም፣ ሁሉ በእርሱ ዘንድ የተገለጠ ነው፣ በዓይኖቹ ፊት የተዘረጋ ነው፣ ሁሉ በመጽሐፍ የተጻፈ ነው። ስለዚህ ምንም ነገር ሳይኖር የተጻፈ ነገር አለ። ያ መጽሐፍ ውስጥ ሁሉ ነገር
ተጽፏል ተብሎ ነው የተባለው ማለት ነው። ሌላ ልጨምርልህ። ሉቃስ ወንጌል ምዕራፍ 22 ቁጥር 22 ላይ ግባ። የሉቃስ ወንጌል ምዕራፍ 22 ቁጥር 22 ላይ የሰው ልጅ አስቀድሞ እንደተወሰነ ይሄዳል አለ። ዓለም ሳይፈጠር ዘመን ሳይቆጠር በፊት የሰው ልጅ አስቀድሞ እንደተወሰነ ይሄዳል አለ። ወዴት ነው የሚሄደው? ዮሐንስ ወንጌል ምዕራፍ 7 ቁጥር 33 ላይ ወደ ላከኝ ይሄዳለሁ አለ። ዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ ወደ ላከኝ ይሄዳለሁ ከናንተ ወዴት ትሄዳለህ ብሎ የሚጠይቀኝ ማንም የለም አለ። ስለዚህ የሰው ልጅ አስቀድሞ እንደተወሰነው ይሄዳል አለ። ዓለም ሳይፈጠር ዘመን ሳይቆጠር በፊት አስቀድሞ ተወስኗል የሚለውን ማቴዎስ ጻፊ ሲጽፈው ምን እንዳለ ታውቃለህ? ማቴዎስ ወንጌል ምዕራፍ 26 ቁጥር 24 ላይ የሰው ልጅስ ስለርሱ እንደተጻፈ ብሎ ይሄዳል አለ። የቀደሙ ላይ እንደተወሰነ አለ፣ አሁን ደግሞ እንደተጻፈ አለ። ስለዚህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ኢየሱስ ወደ አብ እንደሚሄድ እንደሚያርግ አስቀድሞ ከተወሰነ አስቀድሞ ደግሞ ተጽፏል ማለት ነው። መወሰንና መጻፍ ተለዋጭ ቃል ሆኖ መምጣቱ በራሱ ከፍጥረት አስቀድሞ ተወስኖ የሚጻፍበት መጽሐፍ እንዳለ አመለካች ነው። ሌላ ልስጥ፣ አንድ ጥቅስ ልስጥ። ይሁዳ ምዕራፍ 1 ቁጥር 4 ላይ ምዕራፍ የማቴዎስን ኡስታዝ የማቴዎስ ምዕራፍ 26 ምዕራፍ 26 24 አይደል? እሺ ይሁዳስ ይሁዳ 1:4 ላይ ደግሞ ከብዙ ጊዜ በፊት ለፍርድ የተጻፉ አንዳንዶች ሰዎች ሾልኮ ገብተዋልና አለ። ከብዙ ጊዜ በፊት ማለት ዓለም ሳይፈጠር ከጊዜ በፊት ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አሉ አለ። ፈጣሪ የጻፋቸው ሰዎች አሉ። እነዛ የጻፈው ምንድነው? ግሩፕ ነው፣ ኮሌክቲቭ ነው የጻፈው። በዛ በጻፈው ውስጥ ደግሞ ኢንዲቪጁዋል የሆኑት መጥተው በፍሪ ዊላቸው እንትን ሲሉ እዛ የተጻፈው ውስጥ ይገባሉ ማለት ነው፣ ይካተታሉ ማለት ነው። ይሁዳ ምዕራፍ 1 ቁጥር 4 ላይ ማለት ነው። መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ አንድ ኤግዛምፕል ልስጥ። ከክርስቲያኖች ጋር ስለ መጽሐፍ ስታወራ አንድ ኤግዛምፕል ልስጥ። መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ አውጣው። ምን ይላል? አሰን አለ። ይሄ በጣም ይጠቅማቸዋል። ያ ጀማ ፕሊስ ተከታተሉኝ አንዴ። አሰን አለ እና ኡስታዝ አዋለ ላውጣ ማውጣት ትችላለህ? አዎ። መዝሙረ ዳዊት ምዕራፍ 41 ቁጥር 9 ይሄ በጣም ወሳኝ ነው። በጣም ይጠቅማቸዋል። ክርስቲያኖችም ይሄንን ነገር ይዩትና ከዛ በኋላ የአስቀድሞ መጽሐፍ የሚባለው ነገር በቀላሉ እንዲገባችሁ ነው። መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ አውጣው። እረ ሳይታት እኔ እኮ ግልጽ ነኝ እኮ እኔ ሳይቻለ ቆየው ከታየው ኦኬ። ደግሞ አለ አየው እዚህ ጋር ሳላት ተከታተል። ደግሞ የሰላሜ ሰው የታመንኩት እንጀራዬን የበላ በእኔ ላይ ተረከዙን አነሳ የሚል የተጻፈ ነገር አለ እዚህ መጽሐፍ ላይ። ከዛ ዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ ዮሐንስ ወንጌል ምዕራፍ 13 ቁጥር 18 ስለማን እንደሚያወራ ስለ ይሁዳ ነው የሚያወራው ብሎ ነው የሚያስቀምጥ። ይሁዳ ኢየሱስን አሳልፎ እንደሚሰጠው አስቀድሞ ተጽፏል ወይስ አልተጻፈው ነው እኛ ጥያቄያችን። ዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ ይሁት እዚህ ጋር ምን ይላል? ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነዋል። ስለማን ነው የሚያወራው? ስለ ይሁዳ ነው። ስለ ይሁዳ ከመፈጠሩ በፊት ከ800 ዓመት በፊት ተጽፏል። ጥያቄያችን ምንድነው? ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው አስቀድሞ ስለተጻፈ ነው ወይስ አይደለም የሚል ጥያቄ እናቀርባለን። መልሳቸው ምንድነው ታውቃላችሁ? የተጻፈው ይሁዳ ኢየሱስን አሳልፈው ስለሚሰጠው እንጂ እንዲሰጠው አይደለም። እንዲሰጠው ከተጻፈማ ይሁዳ ተጠያቂ አይሆንም። ነገር ግን ይሁዳ ወደ ገዛ ራሱ የሄደው በምርጫው እንጂ ተገዶ አይደለም፣ ስለተወሰነበት አሊያም ስለተጻፈበት ሳይሆን ፈጣሪ አስቀድሞ ይሁዳ አሳልፎ እንደሚሰጠው ቀደም ብሎ ስለሚያውቅ ነው የጻፈው ብሎ ነው የሚመልሱት። ካን ኢማጂን እርግጠኛ ናችሁ ትላቸዋል። አዎ ማስረጃ አምጡ ስትላቸው ሐዋርያት ሥራ ምዕራፍ 1 ቁጥር 25 ላይ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 1 ቁጥር 25 ላይ ተመልከቱት። ምን አሉ? ሲጸልዩም የሁሉ ልብ የምታውቅ አንተ ጌታ ሆይ አሉ፣ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎት ላይ ሐዋርያትነት ስፍራ እንዲቀበል የመረጥኩትን እነዚህ ከሁለቱ አንዱ ሹም አሉት ይላል። ምንድነው? ይሁዳ በገዛ ራሱ ስራ ይሄድ ዘንድ ይቺ አገልግሎትን ሐዋርያትን በተወት ራሱ ነው ወደ ገዛ ራሱ ስፍራ ይሄድ ዘንድ የራሱ ስፍራ የራሱ ውሳኔ ነው ብለው ነው የሚጠብቁት። ስለዚህ አሁን ጥያቄያችን ምንድነው? ይሁዳ ኢየሱስን አሳልፎ የሰጠው በገዛ ምርጫው ነው ወይስ ተገዶ ነው ተጽፎበት ነው ነው ጥያቄው። አይ አሳልፎ እንደሚሰጠው ፈጣሪ ስለሚያውቅ አስቀድሞ ጻፈው እንጂ
የጻፈው ስለሚያውቀው እንጂ ይሁዳ አሳልፎ እንዲሰጠው አይደለም የጻፈው የሚል ነገር ይጠቀማሉ። አሃ ታዲያ አምላካችን አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት በጥብቁ ሰሌዳ ላይ ስለሚያውቀው ቢጽፈው ሰውየው የሚሰራው ስለተጻፈበት ነው ወይስ የራሱ ነጻ ፈቃድ ነው የሚሰራው ብለን ጥያቄ እናቀርባለን። አይ የነጻ ፈቃዱን ነው ምን እንደሚያደርግ ስለሚያውቀው ጽፎታል። የጻፈው ስለሚያደርገው ነው እንጂ እንዲያደርገው አይደለም ካላችሁ እንግዲያውስ ይሄም እንደዛ ነው የቀደር ትምህርትም ብለን መልስ እንሰጣለን ማለት ነው። ግልጽ ነው ሰላም ጀዛከላሁ ኡስታዝ። እንትን ላይ ቅዳሴ ኤጲፋንዮስ የቆጵሮስ ላይ ምዕራፍ 14 ቁጥሩን ምናልባት ኦኬ አይ ችግር የለውም እሰጣለሁ። ምዕራፍ 14 ቁጥር 15 ላይ ነው 15 እሺ ጀዛከላሁ ኡስታዝ። እንትን ቅድም እንትን ትንሽን ሌላ ደግሞ አላለቀም እንዴ? ኧረ ቀጥልሽ። አዎ እንዴ ጨመር እንጂ ወደ እሺ ራዕይ ዮሐንስ ምዕራፍ 13 ቁጥር 8 ላይ ዓለም ሳይፈጠር አለ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር ላይ የሚኖሩ ሁሉ ይሰግዱለታል አለ። ስለዚህ ዓለም ሳይፈጠር በታረደው ምንድነው የሚለው መሰለህ? አፖ የሚለው ከማለት ብቻ ሳይሆን በፊት በሚል ይመጣል። ለምሳሌ አንዳንድ እንግሊዝኛ ትርጉሞች ላይ ኒው ሊቪንግ ትራንስሌሽን ላይ ምንድነው ያለው? ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ አለ። ዓለም ሳይፈጠር በፊት የሕይወት መጽሐፍ የሚባል ነገር አለ። በሕይወት መጽሐፍ ላይ ስሞቻቸው የተጻፉ ሰዎች አሉ። አስቀድሞ የተወሰነ ማለት ስማቸው የተጻፈ አለ፣ ስማቸው የተመዘገበ አለ። የሕይወት መጽሐፍ የሚባል ነገር አለ ዓለም ሳይፈጠር በፊት። ስለዚህ ዓለም ሳይፈጠር በፊት መጽሐፍ አለ ማለት ነው። ተመልከት ከዚህ አንፃር ማለት ነው። ራዕይ ዮሐንስ ምዕራፍ 20 ቁጥር 12 ላይ ፍርድ የሚያገኙት በተጻፈው መሰረት ነው። በዛ ላይ በተጻፈ ዓለም ሳይፈጠር በፊት በተጻፈው መሰረት ነው ፍርድ የሚያገኙት ሰዎች። ምዕራፍ 20 ቁጥር 12 ሙታን ታናናሾች ታላላቆች በዙፋን ፊት ቆመው አየሁ፣ መጽሐፍትም ተከፈቱ፣ ሌላ መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈላል። ስለዚህ ይሄ የሕይወት መጽሐፍ የሚባለው ዓለም ሳይፈጠር በፊት የተጻፈ መጽሐፍ ከሆነ እዛ መጽሐፍ ላይ በተጻፈው መሰረት እንደ ስራቸው መጠን ወሮታና ጸፌታ ምንዳና ትሩፋት አግኝተዋል ማለት ነው። ሌላው ራዕይ ማርያም ላይ ይኸው ራዕይ ማርያም ቁጥር 7 ላይ ያዘ። ይሄ በጣም ይጠቅማል። ራዕይ ማርያም ቁጥር 7 ላይ እንደዚህ ይላል አለ። ራዕይ ማርያም እንዴ አለው ይሄ ልጅ በላውጣላቸው። ይሄ በጣም ይጠቅማቸዋል። አገኘው ቁጥር 7 ራዕይ ማርያም ላይ ራዕይ መዝገበ ሃይማኖት ውስጥ ነው ያለው። ረስቼዋለሁ። ራዕይ ማርያም አለ። ራዕይ ማርያም ይባላል መጽሐፍ አለ እኮ መዝገበ ሃይማኖት ውስጥ። አዎ ራዕይ ማርያም ፈልግ። ኤኒዌይ ካላገኘው ችግር የለውም ታሳያቸዋለህ። እስቲ ነገረ ማርያም ንካው እስቲ ንካው። አይ በቃ የለህም ማለት ነው አንተ ጋር። ራዕይ ማርያም ላይ ምን ይላል መሰላችሁ? ቁጥር 7ን ያዙትላችሁ። ከዚያ በታች እስከ ላይ በወርቅ ቀለም የተጻፈ አምድ ወርቅ አየሁ አለች ማርያም። ቁመቱ በመልአክ ክንድ 11 ነበር፣ ጽሕፈቱም ረቂቅ ነበር። እኔም ይህን አይቼ ልጄን ጠየቅኩት፣ ይህ ረቂቅ መጽሐፍ የተጻፈበት አምድ ወርቅ ምንድን ነው አልኩት። የጻድቃን ስማቸው የተጻፈበት ነው አለኝ አለች። የተጻፈው የፊታቸው መልክ ብቻ ነው ብዬ ጠየቅኩት። አይደለም ሁለንተናቸውም ተጽፈዋል አለኝ። ሳይወለዱ ነው ወይስ ከተወለዱ በኋላ ነው ብዬ ጠየቅኩት። ከአባታቸው ከአዳም በፊት የተጻፈ ነው አለኝ አለች። ትመለከታለህ ሳላ እንደዚህ ነገር ሰምተህ ታውቃለህ? ዛሬ እየሰሙ ነው። አዎ ጻድቃኖች ከመወለዳቸው ከመፈጠራቸው በፊት አዳም ከመፈጠሩ በፊት የተጻፈ መጽሐፍ አይታ ነበር ማርያም። ራዕይ ማርያም ቁጥር 7 ላይ ማለት ነው። ተከተላለች ራዕይ ማርያም ቁጥር 7 ላይ ዳግመኛ በአምድ ወርቅ የተጻፈበት መጽሐፍ የሚበልጥ የተጻፈበትን የእሳት አምድ ወርቅ አየሁ። በእሳትም አምድ የተጻፉ እነማን ናቸው ብዬ ጠየቅኩት። ኃጢአተኞች ናቸው አለኝ። ሳይፈጠሩ ነው ወይስ ከተፈጠሩ በኋላ ነው የተጻፉት ብለው ለዚህ ስቃይ አስቀድመው የተጻፉ ናቸው ብሎ መለሰልኝ አለች። ልክ ነው አየው። ስለዚህ በዲኑል ኢስላም ከሄድክ ትምህርት ከሄድ የተጻፈልህ የሚፈረድልህ የሚደረግልህ ሽልማታዊ ጽድቅ ጀስቲፊኬሽን
በአንተ ነጻ ፈቃድ ላይ ስለምታምን ስለምታደርገውና በአላህ ቅድመ ዕውቀት ነው። እንዲሁ የተጻፈብህ የሚፈረድብህ የሚደረግልህ ቅጣታዊ ኩነኔ ዳሚኔሽን የሚባለው ነገር በአንተ ነጻ ፈቃድ ስለምትክድ ስለምታደርግ በአላህ ቅድመ ዕውቀት ነው። ይሄን ይመስላል የተጻፈው ነገር ላይ ይሄ ነው ያለው ነገር። አሁን ጨርሻለሁ። አይ ጀዛከላህ ኡስታዝ። ያው በመሰረቱ አስለም እኮ እንትኑ አስተምሮ ትክክል ነው። እስልምና የሚያስቀምጠው ቀድሞ መጽሐፉ ያላህ በሁሉ ነገር ላይ ቃዲር መሆኑን የሚያሳይ ነገር ነው። ምንም ጥያቄ አለ። ግን እንዴት አድርገው ነው ጥያቄ የሚያነሱት? እነሱ ጋር የሌለ ሆኖ ነው ወይ የሚለው ነገር ለማወቅ ነው። በጣም ጀዛከላህ። እንትን ኡስታዝ ቅድም ምንድን ነበር በቀደርያ ዙሪያ አስተውራ እንትን መነሻቸው አብዱል ቃድር ከሚባል ግለሰብ ነው የሚለውን ነገር ሰምቼ ነበር። ማለት ከዚህ በፊት የሰሙትና ያነበብኩት ካስተምሯቸው መነሻ እንደነበረ ነበርና ምናልባት እቺን አይ እንደዛ ነው። ከሰውየው ስም ነው ራሱ። እንደዛማ በቀደርማ ያምኑ ተጨራሽ። አይ በቀደማት ከቀደር ላይ ባላቸው እምነት ተንተርሰው ቀደር እንደተባሉ ነው። በቀደርማ ያምኑ እኮ ቀደርም ቢያምኑ እንደዛ ነበር ያነበብኩት። እኔም እንደዛ ነበር የሚመስለኝ ነበረው። ግን እንደዛ ስማር ኡስታዝ አዋይደር ሲያስተምረን ሰውየው ራሱ አብዱል ቃድር የሚባል ሰው አለ። በሱ የተነሳ ነው ቀደርያዎች የተባሉት። ኦኬ እኔ ደግሞ ቀደር ላይ ባላቸው እምነት ያው አላህ ሁሉን ነገር አልቀደረም ብሎ ስለሚያምኑ ከዛ አንፃር ቀደርያ የተባሉ ነገር ነበር የሰማሁት። እስቲ ኢንሻአላህ ቼክ አደርጋለሁ። በቃ እሺ ቼክ አድርገውና ቼክ አድርገህ ደግሞ ዝም አትበል። ናና እንትን በል ማስተካከያም ካስፈለገ ይስተካከላል። እሺ ኡስታዝ ኢንሻአላህ። ኡስታዝ ሰላም አለይኩም። አንድ ጥያቄ ልጠይቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኦኬ ባረከላሁ ፊክ። ጥያቄ በቀድር ዙሪያ ስለሆነ የኔ ጥያቄ በዱንያ ላይ አንድ ሰው ስራ እየሰራ ኸይርም ሆነ ሸር ስራ ይሰራል። ያኔ ረቂብና አቲድ የሚባሉ መላእክቶች የሁሉም ሰዎች እንዳሉት አለና የውመል ቂያማ ላይ እቅራ ኪታበከ ከፋ ቢነፍሲክ የሚለው ቁርአን ኪታብህን አንብብ ይለዋል። በዚህ ጉዳይ ትንሽ ትነግረን ነብዩ ነው። ባረከላሁ ፊክ። እሱ መልካም ስራና ክፉ ስራ የተሰራው ነው። ያ የተመዘገበው መዝገብ ነው። ራሱ የተመዘገበው መዝገብ ያንን አንብብ ይለዋል። ከዛ በኋላ እንትን ይላል ማለት ነው። በቀኝና በግራ የሚሰጡ መጽሐፍቶች አይደል የምታወራው? አዎ ያኔ ተጽፏልና ራስህ አንብብ የሚለውን ነገር መጀመሪያ ከተጻፈው ላይ ከሆነ እንዴት ነው የሚሆነው? እሱ መጽሐፍ ነው፣ የታተመ መጽሐፍ የሚባለው ነገር ማለት ነው። አንተ በኋላ ላይ ተዘርግቶ የሚታየው መልካም ስራና ክፉ ስራ ነው። መልካም ስራዎችን የሚመዘግበው በቀኝ ያለው መልአክ ነው። ክፉ ስራ የሚመዘግበው ደግሞ በግራ ያለው መልአክ ነው። እነዚህ የተመዘገቡት ነገሮች የቂያማ ቀን በቀኙ ይሰጠዋል አማኙ፣ ለካዲው ደግሞ በግራው ይሰጠዋል ማለት ነው። ከዛ አንፃር ነው የሚታዩት ማለት ነውና ይሄንን የቁርአን አንቀጽ ላይ ብዙ ቦታ ላይ ማየት ትችላለህ ማለት ነው። ራሱ ሩሃቸው የሰው ልጆች ከወጣ በኋላ የሚቀጥለው ዓለም ከሄዱ በኋላ የቂያማ ቀን ግን የሁለቱ መላእክቶች በቀኝና በግራ የጻፉት መጽሐፍ የተዘረጋ ሆኖ ይመጣል ማለት ነው። አንዳንድ እንትኖችን ማየት ትችላለህ የቁርአንና የሐዲሶች የረሱል ሰለላሁ ዐለይሂ ወሰለም ማስረጃዎች ማለት ነውና ይሄንን ስለዛ ነው የሚያወራው። እዚህ ላይ ምንድነው ጥያቄ? አይ ግልጽ ነው። ያው የራሱን ኪታብ ማንበብ ነው። ያው ረቂብና አቲድ የጻፉትን መላእክቶች እዛ ላይ ማንበብ ነው። ግን ፊበጥኒ ኡሚሂ የተጻፈው በሱ አው ሸቅዩን አው ሰዒድ የሚል ነገር ስላለ በዚህ ጉዳይ ላይ ያለውን ነገር ሸቅይ ከተባለ በራሱ መላእክታው ማዕፀን ውስጥ ሆኖ የሚጽፈው ነገር ሊሻር ሊቀየር ሊችንትን የሚል ነገር ነው። መላእክታው ለመላእክታው ያሳውቀውና ግን ሰውየው ላይ ዲፔንድ የሚሆኑ ነገሮች ናቸው እነሱ። የጥብቁ ሰሌዳ ላይ የተጻፈው ነገር አጠቃላይ ዕውቀት ነው። መላእክታዎች ግን የሚጽፉት ነገር በአጠቃላይ የእንትን ነው የመልካምና ክፉ ስራ ከሰራ በኋላ ያለው ነገር የሚመዘግቡ መላእክቶች ናቸው። ከዛ ጋር አይገናኝም። ሁለቱ የተለያዩ ነገሮች ናቸው። ባረከላሁ ፊክ ኡስታዝ ጀዛከላህ። እንደዛ ነው። እዛ ላይ ሰፋ ያለ ነገር ከፈለክ ሰፋ ያለ ነገር ልሰጥ እችላለሁ። የምትፈልጋቸው እነማን ናቸው መላእክቶቹ ምናምን ሁለት መላእክቶች አሉ፣ ይቀያየራሉ፣ ተቀያይረው እንትን ይላሉ። እንደዚህ አይነት ነገሮች ያሉበትን ነገሮች ሰፋ ያለ ነገር ይኖረዋል ከፈለክ ማለት ነው። በቀኝና በግራ ያሉ በቀኝ የጻፈው የቀኝ ጓድ የግራ ጓድ ምናምን የሚባሉ ነገሮች ማለት ነው። ይሄ ሲጂን የሚባለው ነገር ስለሱ ማወቅ ከፈለክ እንደዛ ነው። በቁርአን ላይ ምዕራፍ 82 ቁጥር 82 ቁጥር 14 ላይ እንደዛ ነው።
ከሃዲዎች በእርግጥ በገሃነም ውስጥ ናቸው ይላል። ከዛ በኋላ ደግሞ ምዕራፍ 83 ቁጥር 7 ላይ በእውነት የከሃዲዎች መጽሐፍ ውስጥ በእርግጥ በስጅን ውስጥ ነው ይላል። ስጅን የሚለው ቃል እስር ቤት ማለት ነው፣ ወሂ ማለት ነው፣ ፕሪዝን ማለት ነው። ሲጅን ለሚለው ቃል ጡዘታዊ ደረጃ ደግሞ ሲጅን ነው ራሱ። ሲጅን ለሚለው ሲሆን ዝቅተኛ መቀመጫ እንጦሮጦስ ማለት ነው። በእውነት እነዚያ የካዱ ሰዎች በገሃነም እሳት ውስጥ ናቸው ብሎ ነው የሚያስቀምጠው። በሰቀር ውስጥ ይገባሉ ይላል። ሰቀር ምንድናት? ሀዊያ ምንድናት? ጀሂም ምንድናት? የሚለው ነገር I'm gonna order. ያሲን Yeah. ለምንድነው ሚት ማታደርገው? ላወርድ ነው። ከዛ በኋላ ቁጥር 7 ላይ ደግሞ በእውነት የካህዲዎች መጽሐፍ በእርግጥ በሲጂን ውስጥ ነው ይላል። ሲጂን ምንድነው ሲባል የታተመ መጽሐፍ ነው አሉ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በሲጂን ውስጥ በካህዲው መጽሐፍ ጻፍ ይባላል አሉ መላእክቱ። ያላ መልእክተኛ ምንድነው ይለው? አላህ ምን ይለዋል? በሲጂን ውስጥ በካህዲው ላይ መጽሐፍን ጻፍ ብለው ይሉታል ራሱ ማለት ነው። የነዚህ ሲጂን የሚባሉ አሉ፣ እንትን የሚሉ አሉ። ሌሎች ደግሞ አብራር የሚባሉ አሉ። አብራር የሚባሉ ሰዎች አሉ። አብራር የሚባሉ ሰዎች የበር ማለት ነው፣ ንዑድ ህሩይ ማለት ነው፣ ክቡር ማለት ነው። የነሱ መጽሐፍ ደግሞ በምንድነው አለ? በኢልዩን ውስጥ ነው አለ። አልይ ማለት ከፍተኛ ማለት ነው። አርያ ማለት ሱፕሪም ማለት ነው። ኢልዩን ማለት ወይም ኢልዩን ኢልይን የሚለው ነገር የታተመ መጽሐፍ ነው ብሎ ነው የሚያስቀምጠው። ስለዚህ አላህ በቁርአን በሱረቱ ሐቃ ምዕራፍ 69 ቁጥር 19 ላይ መጽሐፉ በቀኝ የተሰጠው ሰውማ እንካ መጽሐፌን አንብቡ ይላል። በእውነት የምዕመናን መጽሐፍ በኢልዩን ውስጥ ነው። ኢልዩን ምንድነው? የታተመ መጽሐፍ ነው ብሎ ነው የሚያስቀምጠው። መርቁም ይባላል። የተመዘገበ የታተመ መጽሐፍ የታሸገ መጽሐፍ ነው ብሎ ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? መላእክቱ ምን ይለዋል? በኢልዩ ውስጥ በባሪያዬ መጽሐፍ ጻፍ ብሎ ይለዋል አሉ። ስለዚህ አንተ እንዳልከው ኪራምን ካቲቢን የሚባሉት የተከበሩ ጸሐፊዎች አሉ፣ በቀኝና በግራ ውስጥ አሉ። ምዕራፍ 82 ቁጥር 11 ላይ የተከበሩ ጸሐፊዎች የሆኑ ተጠባባቂዎች አሉ። ኪራምን ካቲቢን ነው የሚለው አረብኛው። እነዛ አሉ በእናንተ ላይ የምትሰሩትን የሚመዘግቡ ነው ተብሎ ነው። እና ስማቸው አይደለም የግል ስማቸው አይደለም። ራሱ ረቂብ ማለት ተጠባባቂ ማለት ነው። አቲድ ማለት ደግሞ ያው ዝግጁ ማለት ነው። ለዛ ነው በሱረቱ ቀለም ምዕራፍ 68 ቁጥር 1 ላይ በብዕር እምላለሁ በእነዚያ በሚጽፉት ይላል። በቀኝና በግራ ያሉ መላእክቶች ይጽፋሉ። በሱረቱ ቃፍ ምዕራፍ 50 ቁጥር 17 ላይም እንደዛ ነው የሚለው። ሁለቱ ቃል ተቀባዮች መላእክት ከቀኝና ከግራ ተቀማጮች ሆነው በሚቀበሉ ጊዜ አስታውስ ነው የሚለው። ቁጥር 18 ላይ ከቃል ምንም አይናገርም በአጠገቡ ተጠባባቂና ዝግጁ የሆኑ መላእክቶች ያሉበት ቢሆን እንጂ ይላል። በቀኝና በግራ ያሉ መላእክቶች አሉ። በሱረቱ ዩኑስ ምዕራፍ 10 ቁጥር 1 ላይም አላህ ቅጣቱ ፈጣን ነው ይላል። መልእክተኞቻችን የምትመክሩትን ነገር በእርግጥ ይጽፋሉ በላቸው ይላል። መልእክተኞቻችን የምትመክሩትን ነገር በእርግጥ ይጽፋሉ እያለ ይናገራል ማለት ነው። ምንድነው የሚጽፉት ሲባል የሚጽፉት በቀኝና በግራ ያለውን የሚሰራው ስራ ማለት ነው። ለዛ ነው እኮ ቲክቶክ ላይ ስንቀመጥ ጥንቃቄ እናድርግ። የምንጽፈው ነገር ሰዎች አያዩንም ብለን ብናስብም አላህ ያየናል። የምንጽፈው የምንሳደበው ሁላ ይጻፋል ራሱ። የሰው ሐቅ ነው ደግሞ የሰው ሐቅ ነው ደግሞ ከተነካ ደግሞ ያንን ሰው ደግሞ ላታገኙ ትችላላችሁ። በጣም ከባድ ነገር ነው። በሱረቱ ዙሩፍ ምዕራፍ 43 ቁጥር 80 ላይም እንደዛ ነው የሚናገረው። ወይም እኛ ሚስጥራቸውን ውይይታቸውን የምንሰማ መሆኑን ያስባሉን መልእክተኞቻችን እነርሱ ዘንድ ይጽፋሉ አለ። መላእክቶች ምን ያደርጋሉ? ይጽፋሉ። ስለዚህ በቀኝና በግራ ያለው ነገር ይጽፋሉ ብለን ካሰብን ምንድነው ማድረግ ያለብን? በጣም ጥንቃቄ ማድረግ አለብን። ምንድነው ያንን ጥንቃቄ ማድረግ ያለብን? እዚህ ላይ ቲክቶክ ላይ ሶሻል ሚዲያ ላይ የምንሳደበውን ሰው ነገ ጠዋት ላናገኘው እንችላለን። ተመለስ ይቅርታ እንኳን ለመጠየቅ እድሉ የለንም። ዞልመነው ዞር ነው የምንለው። ግን ይሄ መጽሐፍ በንስሐ እንኳን በተውበት እንኳን አይመለስም። ኦልሬዲ ተጽፎ የቂያማ ቀን አንብቡ ትባላላችሁ። ምንድነው የምናረገው? ምንድነው ያለን እድል ፋንታ? አስቡበት ማለት ነው። እንዳላ ብያፉ በልዬ እላለሁ እንዳትሉት የት ታገኙታላችሁ? የት ታውቁታላችሁ? በጣም ከባድ ነው የሚሆነው ማለት ነው ያለው ነገር ማለት ነውና ያንን ነው እንትን የምንለው። አንተን ሳገኘ እኔ ምንድነው ሰላምታ ማደርግልህ? ስታገኘኝ የሙስሊም ሰላምታ ምንድነው? እስቲ ባባ ንገረኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለምንድነው አሰላም አለይካ ያላልከኝ? ሴሊ ስታገኝ ደግሞ አሰላም አለይኪ ለምን አትልም? ለምንድነው አሰላም አለይኩም የምትለው አንተ እኔን ስታገኘኝ? አሰላም አለይኩም ደግሞ እኮ ሰላም በእናንተ ላይ ይሁን ማለት ነው ትርጉሙ። ለምንድን ነው? ለምንድን ነው? አዎ አየህ ከስር እየጻፉልን ነው። አሰላሙ አለይኩም ማለት በአንተ ላይ ሰላም ይውረድ ማለት ይመስለኛል። በእናንተ ላይ ነው የሚሆነው፣ በአንተ ላይ አይደለም የሚሆነው። አሰላም አለይኩም ነው እኮ የምትለው። አለይካ አይደለም ያልከው፣ አለይኪ አይደለም ያልከው።
አጠገብህ ቀኝና ግራ ላይ ምን አሉ? መላእክቶች አሉ። ተሸውድ ላይ ስትቀመጥ መጨረሻ ላይ ስታሰላምት ምንድነው የምታደርገው? ምንድነው የምትለው? ባባዬ ሰላም አለይኩም ወራህመቱላሂ ወበረካቱ። ለእነማን ነው የምታሰላምተው? በቀኝና በግራ ለመላእክቶች። እነማንን ነው ሰላም አለይኩም የምትለው? ብቻህን ነው ሰላት ላይ? ለመላእክቶቹ ለረቂብና አቲድ ይመስለኛል። መላእክቶች አሉ ብለህ ካሰብ እንደ አንተ እንዴት አትፈራም? ራሱ አንድ ሰው መላእክቶች በቀኝና በግራ አሉ እያለ ሰላት ላይ ሰላምታ እየሰጣቸው አንድ ሰው ስታገኘው እሱ ጋር መላእክቶች አሉ ብለህ አሰላሙ አለይኩም ወራህመቱላሂ ወበረካቱ እያልከው ተመለሰ ደግሞ ስትጣላ መላእክት እንዳሉ የሚለው ሴንስ ስሜቱ እንዴት ነው የማይኖረው? እና ይሄን ይመስላል እንግዲህ ካንተ ትምህርት እንድናገኝበት ብዬ ነው። ይሄን ይመስላል ባባ። ባረከላሁ ፊክ። በሰፊው ሄደህበታል። ጀዛከላሁ ኸይር። አላህ ይዛ ኸይር። አላህ አፊ ሐቢቢ